ዛሬ ደግሞ ለመጀመሪያ ጊዜ አይስክሪም አቀምሳታለሁ። A few moments later. ለምንጭሽ አንዴ መጨረሻ በቃ ለዛሬ ይበቃል። እሺ ይበቃል። መንገዱ አደከማችሁ አይደል አባይ? ዋናው ሰላም መግባታችን ነው። ተመስገን። ስማ ወንድሜ፣ አዲሱ ቤትክ ደግሞ በጣም ነው የሚያምረው። እንዴት ነው የማያምረው? የምታምር ሴት ኮንሽ ከጎን ያለችው። እስክትዋወቃት እንዴት እንደቸኮልክ ብሮ። መጥቷል ብያት እየመጣች ነው። መቼም የኔ ወንድም መረጣ ላይ አታሳፍረኝም። የአባቱ ልጅ አይደለ? መቼም እንደ እናቱ ፈረንጅ የመሰለች ልጅ ነው የሚያስተዋውቀው። ስም ብዬ እየሳልኳት ነው። እንደሱ በጣም ቀይ ነች። ቅርጿ በጣም ነው የሚያምረው። እድሜዋ ቢያንስ ከሱ በ7 ዓመት ታንሳለች እና ጸጉሯ ደግሞ እዚህ ጋር ነው። የምን ዕቃ ነው ያልሽው? ማሪ እኮ በቃ ታች አስቀምጪውና ና። እንግዲህ ውቧና ልዕልቷ የወደፊቷ ሚስቴ እሷ ነች። ሂጃ ሰላም ባይር። መጣው በቃ ቀውን ልጅ። እሺ ማሪ። አንተ ወራዳ ምንድን ነው የማየው? ምን ትላለህ እንዴ? እናትህን የምታክል ሴት ገርል ፍሬንድ ብለህ ስታስተዋውቅ ትንሽ አታፍርም? ማለት ምን ማለት አለው? ከውፍረቷ፣ ቁመቷ፣ ከእድሜዋ፣ መልኳ ምኗም እኮ አይጥምም። ምን ነው ዘራችን አልበላሻለ? መታለች። ዝም በሉ። አራጁን ደውለትና በጉን ይረዳው። የምን በግ? ለና አባባ ነው። ለአንተ ቤተሰቦች ሊሆኑ ይችላሉ። ለኔ ግን ትልቅ እንግዶቼ ናቸው። ነገ ለስራ ሌላ ቦታ ስለሚሄድ ለልጁ ሰርግ የገዛውላችሁን አሁን ልስጣችሁ። ይሄ የእይታ ጉዳይ ስንቱን ቤት በጠበጠው መሰላችሁ። ቤተሰብ የሚያየው ውፍረቷን፣ እሱ የሚያየው ደግነቷን፣ እነሱ የሚያዩት መልኳን፣ እሱ ያየላት ቅንነቷን። በመሃል ቤት ታዲያ ምስኪን ወንድ አሳሩን ይበላል። ለማንኛውም ቤተሰቦች እባካችሁ እይታችሁን አስተካክሉ ለማለት ያህል ነው። Mommy, are you okay? Breathe, Mommy. Why'd you do that? There, eat. What's wrong with you? There. Okay. What did I do wrong? You scared me. I'm sorry. Why did you rip my bag? Cause you ripped my whole thing. Mommy, I want a bite. Thank you, beautiful. Take that. It's okay. Give me a hug. Thank you.
sounds good. I'm gonna throw that away. I'm sorry, but it's a challenge. It's from TikTok. Look, I will show you. I'll show you. Look, I'll show you. Don't do it. Boom. Boom. 6 ደረሰኝ። እኔ ነኝ ተረኛ። አይዞሽ እኔ በጣም ምርር ካለኝ ነገሮች ድንገት ያንጎ ወይ ራይድ ላይ ስትገባ እንዴ ናሆሚ አንተም በያንጎ ነው እንዴ አንተም በራይድ ነው እንዴ የራስህን መኪና እንዴ እኔ ምን ገንዘብ ማፍስበት ዛፍ አለ እንዴ ሸምጥጬ ማመጣው ተው እንጂ ኳስ በመሬት ጓዶች ኳስ በመሬት እናረጋጋው አንተ በስንት ዓመት ነው መኪና የገዛው እንዴ ሰርተን እንኑርበት እኔ አባቴ መኪና የለውም እንኳን እኔ ያማዋል በታክሲ ቤት በስንት ጣሙ አንተ እንዴት እንደዚህ ሆኖ አይ ስልሽ ግን አንዳንዱ ደግሞ መካሪ መስለው ነው ስል ግን አለ አይደል ስል አንተ እንዴት ግን አንተ እንዴ እኔ ሂድና ይመች እንደመጣው እና ክፉ አታስወሩን ጀስት ጸጥ ብላችሁ አስነሱት ሂዱ እኔ ማውራት ስፈልግ እናወራለን እኔ መመለስ ስፈልግ እመለሳለሁ ነገር እኮ ባይን ይገባል ልክ በመስታወት አስተያየን ጊዜ ምናምን ፊቴን እንዲምናን ካልኩ ኤርፖርት ከሰካው በቃ ማውራት አልፈልግም ዴ ካሜራ ላይ መለፈልፈው ይበቃኛል ወዳጄ አይኒድ ሰላሜን ኮሜዲያን ስለሆነ ኢንተርቴይንመንት ሰዎች ስለሆነ እንደፈለጋችሁ መግፋት አትችሉም በጣም ቁም ነገር የሆነ ህይወት አለን አባዝም ብለህ ዘረጥተኝ ልትለኝ ልጋግን ሶሪ ለቃሉ አትችልም ነው ተገባሽ ያራዳለች በዛው ልክ ደግሞ ምርጦችም አላችሁ እንደው በቃ ቤት እንደው በፍጹም ገንዘብ አልቀበልም ምትሉ ያብዛችሁ ቤት ድረስ አድርሳችሁን ማጠግቡ እዛ ግን አንዳንድ ይመጣል በቃ ይሄ በማርያም በስንት ብድር የተገዛ መኪና ይዘ እኔን ማድረስ እኔ ስገባ እኮ ክብር ነው ሊሰማ የሚገባው ዱድ እንዴ በቃ ጀስት በቃ ደስ የምል ሰው ካንተ ጋር ምን ልግባባ የምችል ሰው ነኝ አለቀ በቃ ዲስሪስፔክት ሊያረጋችሁም ይቃጠዋል አንደኛውም አንዳንዱም እናንተ አርቲስቶችም መቼ